እሺ እንግዲህ የተወደዳችሁ እንዴት ናችሁ? ሰላም ናችሁ ወይ? ያው ዛሬ እንደ አጋጣሚ ሆኖ ያቺ በጉጉት ውጤቷን ስንጠብቅላት የነበረችው ተማሪያችን ላይላ በጣም የማይሆን የአማተር ስህተት በመሳሳቷ ምክንያት ያው ፈተናዋን ልታልፍ እና መንጃ ፈቃዷን ልትቀበል አልቻለችም። ችግሩ የተፈጠረው ምንድነው? በደንብ ኮንሰንትሬት አድርጋ በደንብ ፎከስድ ሆና ካለመንዳት ያ ትኩረቷን ሌላ ቦታ አድርጋ ዝም ብላ በድኗ ብቻ መኪና ውስጥ ተቀምጦ በሀሳቧ ሌላ ቦታ በመሆኗ የተነሳ ነው። ይህ እንዲያውም ብዙ ጥረት እናደርጋለን። አንዳንድ ጊዜ ተማሪዎቻችን በሀሳብ ሌላ ቦታ ይሄዳሉ። ሰውነታቸው ብቻ መኪና ውስጥ የሚሆንበት ጊዜ ይፈጠራል። ከፍርሃት ከሌሎች ነገሮች ፈተና ላይ ትንሽ ነርቨስ መሆን ይጠበቃል ያለ ነው። ግን ሙሉ ለሙሉ በድን ሆነን አካላችን ብቻ ቁጭ ብሎ መንፈሳችን ተለይቶን እስኪርቅ ድረስ እሱ በጣም ከባድ የሆነ ነገር ነው። ያ መስተካከል አለበት። ብዙ ጊዜ በዛ ዙሪያ እንግዲህ አስተማሪው ብዙ ሊረዳችሁ የሚችል ነገር አይኖርም። ብቻ ወደ ላይላ ስንመለስ ምንድነው የሆነው? ጥሩ ነዳች፣ መጣች። አውቶባንም ጥሩ ነበር። በአጠቃላይ ወደ መጨረሻ አካባቢ ግሩንድ ፋኦፍ ጋቤ የሚባሉትን ነገሮችን ፓርከንን ምናምንን ለማድረግ ወደ ድራይ ሲገዝ ሆነ ውስጥ ገባች ማለት ነው። በ30 የሚነዳበት ብዙ ጊዜ ደግሞ ሬክስ ፎር ሊንክስ የሚባለው ህግ ወደሚተግበርበት ከቀኝ የሚመጣ ሁል ጊዜ ቅድሚያ ወዳለው ቦታ ማለት ነው። ምን ተፈጠረ? እሷ ትኩረቷ ወደ ግራ ታጠፊ ተባለች። ወደ ግራ መታጠፏን ብቻ ነበረ መስቀለኛ መንገድ ላይ። ኦኬ። ከቀኝ በኩል ምንም አይነት ትኩረት አልሰጠችውም። ከቀኝ ለሚመጣው እንደዚሁ አላ በስሱ ገረፍ አድርጌዋለሁ ነው የምትለው እሷ። እንደዚህ በስሱ ገረፍ የሚባል ነገር የለም። በስነ ስርዓት ማየት፣ መኪና ደግሞ ሲመጣ መጠበቅና ማሳለፍ ነው። መኪናው ምን ያህል ሩቅ ነው ምናምን የሚለው እሱ አጨቃጫቂ ጉዳይ ነው። አንዳንድ ጊዜ ራቅ ያለ መኪና የሚመስል ግን ወዲያው አጠገባችን የሚደርስ አለ። እኛ አይ ሩቅ ነው ብለን ስንታጠፍ በጣም ስራችን ይሆንና ያው ቅድሚያውን ስለነፈግነው ከፈተና እንወድቃለን ማለት ነው። ኤኒዌይስ እሷ መኪናውን አይቼዋለሁ ባይነች ልታየው ትችላለች። ማየት ግን ከዛ በኋላ መቆምን ነበር ማስከተል የነበረበት። ያንን አላረገችም። ፍሬን መያዝ ነበረበት። ፍሬን ያስኩባትኝ ማለት ነው። እንግዲህ ኃላፊነት እንዳለበት ሰው ከፊት ለፊት ቁጭ ያልኩት እኔ ነኝ። ፔዳሎቹ እኔ ጋ ናቸው። ዋናው በፈተና ሰዓት የኔ ዋነኛው ስራዬ ምንድነው? አደጋ እንዳይከሰት መከላከል ነው። ለኛም ለኔና ለሷ ደህንነትም ሲባል ሆነ ለፈታኙ ደህንነት ሲባል እና ይሄ ነው የሆነው። እርግጥ ችግሯን ተረድታለች፣ ታውቀዋለች። ይሄ ሁለተኛዋ ዙር ነበር። ባይገርማችሁ እግዚአብሔር በሚቀጥለው ያሳካላታል ብዬ አስባለሁ። እንደዚህ አንዳንድ ጊዜ አስቸጋሪ የሆኑ ልጆችን እንደው እስቲ ይሳካላቸው ይሆን የሚለውን ነገር ሼር አደርጋችኋለሁ። እንደው ኢንተረስቲንግ ነው። የሰው ልጅ የሆነ ነገር ለማግኘት በሚጣጣርበት ጊዜ የሚከተለውን ነገር ማወቅና ማየት ያው አለ አይደለ የሆነ ትኩረትን ይስባል። ያም ሆነ ስላበረታታችኋት ሁላችሁንም አመስግናለች። በሚቀጥለው ደግሞ እናየዋለን ማለት ነው። 3 ተፈታኞች ነበሩኝ ዛሬ። እሷ ብቸኛዋ ሴት ልጅ ነበረች። ብታልፍ በጣም ነበረ ስሜቴ፣ ፍላጎቴ ግን ስጋት ነበረብኝ። አልተሳካላትም። በሚቀጥለው ይሳካል። 2 ወንዶች ልጆች እግዚአብሔር ይመስገን እነሱ አልፈዋል። በሚቀጥለው ስለነሱ ተሞክሮ ትንሽ የምላችሁ ነገር ሊኖር ይችላል። እንዲህ እያለን ያው ለበዓሉ ድምቀት አንዳንድ ጊዜ እናቀርባለን እነዚህ አይነት ጉዳዮችን ማለት ነው። መልካም ምሽት ይሁንላችሁ። አመሰግናችኋለሁ።